የታሪክ ምሁራን ጨካኙ ገዳይ ወይስ ታላቁ መሪ ብለው እስከዛሬ ቢከራከሩበት ሰው ነው። በእስልምና ታሪክ ውስጥ እንደሱ አወዛጋቢ መሪ የለም። ሐጃጅ ኢብኑ ዩሱፍ አልሰቀፊን እንመለከታለን። የአንድ ሰው ህይወት እንዴት የጭካኔን ውቅያኖስና መልካም ስራን በአንድ ላይ ሊይዝ ይችላል? አልሐጃጅ ታሪኩን በቀይ ቀለም የጻፈው እንዴት ነው? ማስረጃዎችና የሊቃውንቶችን ፍርድ ይዤ ልመጥቻለሁ። ከዛ በፊት ግን አዚዝ አልሐሰን አንድ ቫሊዩ ላካፍለ። ስለ አልበስማ አካዳሚያችን ሰምተሃል ወይ? አይዋ አዚዝ አልሐሰን፣ ከዚህ በኋላ ለአላዋቂነታችን ምንም አይነት ምክንያት መደርደር አንችልም። ቢካዝ በአልበስማ አካዳሚ በኦንላይን ከየትም ሆናችሁ የዲናችሁን ትምህርቶች መከታተል ትችላላችሁ። በስማ አካዳሚ ላይ የፊቅህ፣ የሐዲስ፣ የነቢዩ ሰለላሁ ዐለይሂ ወሰለም ሲራ፣ የህይወት ታሪካቸውን እና ቁርአንን በተጅዊድ አስተካክላችሁ የምትቀርቡበትን ቦታ ነው ያመቻቸነው። ቴሌግራም ዩዘርኔም እና ስልክ ቁጥር ዲስክሪፕሽን ላይ አስቀምጬልሃለሁ። ከእናንተ የሚጠበቀው መደወል፣ መመዝገብ። ናው ፕሮግራማችንን እንጀምራለን። ትኩረትህን ሰብሰብ አድርግልኝ አዚዝ አልሐሰን። ወዐላ በረከቲላሂ ነብዳ። السلام عليكم ورحمة الله وبركاته. عزيز العسل، أهلا وسهلا ومرحبا. As always, here I am. الحجاج በ40ኛው ዓመተ ሂጅራ በጣይፍ ከተማ የተወለደ ሲሆን ህይወቱን የጀመረው እንደ ቁርአን አስተማሪ ነበር። ቁርአንን የሐፈዘና ኦራቶር የነበረ ሰው ነው። ሰላማዊ መምህርነቱ ፈጥኖ ወደ ፖለቲካና ወታደራዊ አመራርነት ተቀየረ። ወደ ሻም በመሄድ የአብድል መሊክ ኢብኑ መርዋንን የፖሊስ ኃይል ተቀላቀለ። በጭካኔና በብቃቱ ፈጥኖ ስልጣን ላይ ወጣ። የትናንቱ ቁርአን አስተማሪ አሁን እዚህ ጋር ጨካኝ መሪ ሲሆን በፍጥነት አገረ ገዢ ሆኖ ወደ አመፀኛዋ ኩፋ ሲላክ አልሐጃጅ የሰዎችን ልብ እንዴት በድንጋጤ እንደሚመታ አሳይቷል። ፊቱን በሻሽ ሸፍኖ መስጂድ ገባ። ሉክ ሂር ዘ ፈርስት ኢምፕሬሽን። ሚንበር ላይ ወጥቶ ለረጅም ጊዜ ቁጭ አለ። ሰዎች ሊወግሩት ሞከሩ። በዛን ጊዜ ቆመና ሻሹን ገልጦ ታዋቂ ንግግሩን አደረገ። ወላሂ ያ አህለ አልኢራቅ ኢኒ ለአራ ሩኡሰን قد أينعت وهان قطافها وإني لصاحبها. እናንተ የኢራቅ ሰዎች ሆይ እኔ እንደ በሰለ ፍራፍሬ የሆኑና ለመቆረጥ የደረሱ የሰዎችን ራሶች እመለከታለሁ። ያንን የሚቆርጠው ሰው ደግሞ እኔ ነኝ። ሂሪዝ ከባድ ድንጋጤ። ይህ ንግግር በቂ ነበር። ከዛ በኋላ በኢራቅ ሰላም ሰፈነ። ሰፈነ ሲባል ግን አዚዚ በፍርሃት ነበር። አልሐጃጅ የመላው ሙስሊም ልብን የሰበረና በታሪክ ጥቁር አሻራን ጥሎ ያለፈባቸው ሶስት ዋና ዋና ክስተቶች ልንገር። የመጀመሪያው የካዕባ መደብደብና የአብደላ ብን ዙበይር ግድያ። ኢማጂን ጭካኔውን። በታሪክ እጅግ አሳዛኙ ድርጊት የተፈጸመው በ73ኛው ዓመተ ሂጅራ ነው። በአብደል መሊክ ኢብኑ መርዋንና በኸሊፋ አብደላ ብን ዙበይር መካከል የተደረገው ጦርነት። አልሐጃጅ መካን ከበባት። ካዕባን በመንጀኒቅ ደበደበ። ይህም የካዕባን አንዳንድ ክፍሎች አፈረሰ። በመጨረሻም ታላቁ ሰሃባ አብደላ ብን ዙበይርን ገሎ ሰቀላቸው። ይህ ክስተት የብዙ ሰውንም ልብ ሰበረ። ሐጃጅ አብደላ ብን ዙበይርን ከሰቀለ በኋላ ወደ እናቱ ይመጣና በአላህ ጠላት ላይ ምን የሰራው ይመስልሻል ሲል ይጠይቃታል። ልጅዋን እኮ ነው የሚለው አዚዝ አልሐሰን። እንዲህ አለችው፣ ወላሂ ለቀድ አፍሰድተ ዐለይህ ዱንያህ ወአፍሰደ ዐለይከ አኺረተክ። ዱንያውን አበላሸህበት፣ እሱ አኺራህን አበላሸብህ። ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ፣ ፊ ሰቂፊን ከዛቡን ወሙቢር። ሰቂፍ የሚባለው ጎሳ ውስጥ ውሸታምና አጥፊ የሆኑ ሁለት ሰዎች ይመጣሉ። ውሸታሙን አይተናል፣ አጥፊው ግን አንተ ነህ አለችው። ውሸታሙ ሙኽታር ኢብን አቢ ዑበይዳ ሰቀፊ ነው። ከዛ ሐጃጅ ትቷት ሄደ። ከተወሰኑ ሌሊቶች በኋላ ወደ አኺራ ሄደች። አስማ ብንት አቢ በክር አላህ ስራውን ይውደድላት። ሌላው ከሐጃጅ አስከፊ ስራዎች ውስጥ አንዱ የእስር ቤቱ ጉዳይ ነው። ፕሪዝን ሲባል ምን ታስባለህ አዚዝ አልሐሰን? የአሁን አይደለም፣ 1400 ዓመት በፊት እንዴት እንደነበረ ተመልከት። ጭካኔው ምን ያህል እንደነበረ ለማሳየት እስረኞቹን የሚያስቀምጥበት አዲዋስ የሚባል እስር ቤት ሰራ። ይህ እስር ቤት ጣሪያ አልነበረውም። እስረኞቹ ቀን በፀሐይ ይቃጠላሉ፣ ሌሊት በብርድ ይቆራመዳሉ። ወንዶችና ሴቶች ተቀላቅለው ይኖሩ ነበር። አልሐጃጅ ሲሞት በዚህ እስር ቤት ውስጥ 80,000 ሰው በላይ ታስሮ እንደነበር ይነገራል። ከነዚህ ውስጥ ብዙሃኑ ንጹሃን ነበር። እንደ ተርድ አብደላህ ኢብኑ ዑመር መገደል ነው። በሐጅ ወቅት ላይ ሐጃጅ ሰላትን በማዘግየቱ ምክንያት ታላቁ ሰሃባ አብደላህ ኢብኑ ዑመር ተቃውሞ ሲያሰሙ ሐጃጅ ይሄንን አልወደደውም። መጨረሻም ወታደሮቹን ልኮ ጠዋፍ ላይ ሳሉ እግራቸውን በተመረዘ ጦር እንዲወጉ በማድረግ ለሞት ዳረጋቸው። ሐጃጅ የብዙ ትላልቅ ሰዎችን ህይወት አጠፋ። ሐጃጅ ፍጻሜ የጀመረው ታላቁ ታቢዒ ሰዒድ ኢብኑ ጁበይርን የገደለ ጊዜ ነው። አልሐጃጅ ሰዒድን ለፍርድ አቅርቦ እንዲገደል በወሰነ ጊዜ በመካከላቸው እንዲህ አይነት አስደናቂ ንግግር ተደረገ። ረከዝ አዚዝ አልሐሰን፣ አላህ ወይ ከኔ በኋላ በማንም ላይ ስልጣን አትስጠው። ይቺ ዱዓ የሰዒድ የመጨረሻው ቃል ነበረች። በታሪክ እንደተዘገበው ሰዒድ ከተገደለ ከ15 ቀን በኋላ
አልሐጃጅ በጠናው ታመመ። በህልሙ ሰይድ እየመጣ ለምን ገደልከኝ እያለ እያሰቃየው ነበር። አልሐጃጅ በበሽታው ምክንያት እየተሰቃየ ሞተ። ወላኪን አዚዝ አልሙሻሂድ እንደው ይሄ ሰው ምንም ጥሩ ስራ አልነበረውም የሚለው ጥያቄ ነው። ከዚህ ሁሉ ግፍና ጭካኔ በስተጀርባ አልሐጃጅ ትልቅ ውለታ ፈጽሟል። በወቅቱ የአረብኛ ፊደላት ነጥብ አልነበራቸውም ነበር። ባናታ ነጥብ ስለሌላቸው ይመሳሰላሉ። እስልምና ወደ ሌሎች ቋንቋ ተናጋሪዎች ሲስፋፋ ሰዎች ቁርአንን ለማንበብ ግራ ተጋቡ። አልሐጃጅ ይህንን ችግር ለመፍታት ሊቃውን ተሰባስቦ ለፊደላት ነጥቦችና አናባቢዎችን እንዲያበጁ አደረገ። ይህም ዛሬ ላይ የምንጠቀመውን የቁርአን አጻጻፍ ስርዓት እንዲፈጠር መሰረት ጥሏል። እና ለአዚዝ አልዓሰል የእስልምና ሊቃውንት አልሐጃጅ ላይ የሰጡት የመጨረሻው ፍርድ ሚዛናዊ ነበር። እስኪ የጥቂቶችን እንመልከት። ዑመር ኢብኑ አብዱልአዚዝ የአልሐጃጅን መንገድ አትከተሉ፣ እሱ ሰላትን ያዘገይ ነበር፣ ዘካንም ያለ አግባብ ይሰበስብ ነበር። ኢማም ዘሃቢ ደግሞ እንዲህ ይላሉ፣ መልካም ስራዎቹ በወንጀሎቹ ውቅያኖስ ውስጥ ሰምጧል፣ እኛ በአላህ ስም እንጠለዋለን። ታላቁ ታቢዒ ሐሰን አልበስሪ አልሐጃጅ በሞተ ጊዜ ለአላህ የምስጋና ስጁድ አድርገዋል። ይህም የህዝቡን ስቃይ ምን ያህል እንደተገነዘቡ ያሳያል። በመጨረሻም አልሐጃጅ በሞት አፋፍ ላይ ሳለ ይህን ታሪክ የማይረሳውን ዱዓ አደረገ። ጌታዬ ሆይ ሰዎች አንተ አትምረኝም ብለው ያስባሉ፣ አንተ ግን ማረኝ። እኛም አዚዝ አልዓሰል እሱ ካፊር ነው ባንልም የፈጸመውን ግፍ በታሪክ አይተን መንገዱን አንከተልም። መልካም ስራው ሁሉ በግፉ መሸፈኑን እንመሰክራለን። ስለ ሐጃጅ ብን ዩሱፍ የነበረን አጠቃላይ ትንታኔ ይህን ይመስላል። አዚዝ አልዓሰል አንድ ሰው በአንድ ጊዜ የቁርአን አገልጋይና የጭካኔ ምልክት ሊሆን እንደሚችል ታሪክ አሳይቶናል። እናንተ ስለ ሐጃጅ ብን ዩሱፍ ምን ታስባላችሁ? ሐሳባችሁን ኮመንት ላይ ጠብቃለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። አዚዝ المشاهد والسلام.